አዳም ባላለው ያው በማህበር ነው 03 ማከል ነው ተራጅተን ነው ስራ የጀመርነው 3 ነን ማለት ነው 3 ነን ስራ ጀምረን ያው ብድር ተመቻችቶልን በወቅቱ 50,000 ብር በተዘዋዋሪ ፈንድ ተመቻችቶልን ጀመርነ ገዛ ያው ሶስታችንን እየሰራን ያለን ያው በ500 ዶሮ ነው ማክሲመም የተነሳን 500 ዶሮ ነው ጫጭት ኢትዮ ቺክን ድርጅት ላይ አምጠን የጀመርነ 2012 ላይ የጀመርነ አሁን ግን ያው በመታው መልኩ አንደኛ እነዚህ እንቁላል ዘሮች ናቸው እዚህ ተጨማሪ ደግሞ የዶሮ መኖ አቅራቢ ነን እኛ የዶሮ መኖ ባህር ዳር ወኪል ነን እዛ አምጠን እኛ አከፋፋይ ነን በቻግኒ ዶሮ እርባታ ላይ ያለ መኖ አከፋፋይ ነን 500 ዶሮ ጀመርነ አሁን ባለንበት ደረጃ ላይ 1500 የእንቁላል ዶሮ አለን እነዛና እነዛ አንዳል 3 ቦታ ያለው ሆኖ 1500 ዶሮ አለን ቦታ በራሳችን ገዝተናል መኖሪያ ቤት ማለት ነው በመኖ ቤት ጀምረናል ማክሲመም ወደ ብር ስትቀይረው ወደ 5 ሚሊዮን አካባቢ ነው አሁን ላይ ያለን ምናንቀሳቀሰው ግን እዚህም ሆኖ አሁን እኛ ያው አሪፍ ነው ብንሰራ ብለን አናስብም በርግጥ እዚህ የተሻለ የመስራት እቅድም አላማም ስላለን ማለት ነው በዚህ መልኩ ያው እየተንቀሳቀስን ነው አሁን ላይ ባለው ሁኔታ ያሉ